የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አጫጭር ዘገባዎችን እነሆ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ8ቱ የምክክር ቡድኖች የተሰባሰቡ አጀንዳዎችን ወደ አንድ ወጥ ሰነድ የማጠናቀር ስራውን በማጠናቀቅ ላይ እንደሚገኝና ሂደቱም ወሳኝ ምዕራፍ ላይ መድረሱን አስታወቀ። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ እንዳስታወቁት ከ8ቱ ቡድኖች የተውጣጡ 120 አጠናቃሪ ተሳታፊዎች ያከናወኑት የአጀንዳ ማጠናቀር ስራ ከፍተኛ ጥንቃቄ የሚፈልግ በመሆኑ የተወሰነ ጊዜ ፈጅቷል። ይሁን እንጂ አጠናቃሪዎቹ እስከ ትናንት ምሽት ድረስ ባደረጉት ርብርብ የ8ቱንም ቡድኖች ምክረ ሀሳብ ያካተተ አንድ ወጥ ሰነድ ማዘጋጀት ችለዋል። በተዘጋጀው አንድ ወጥ ሰነድ ላይ ውይይት ለማድረግ በዛሬው ዕለት በየቡድኖቹ የማቅረብ ስራ እየተከናወነ መሆኑን ነው ምክትል ዋና ኮሚሽነሯ የገለጹት። ይህ የአሰራር እያንዳንዱ ቡድን በሚቀርበው ሰነድ ላይ አስተያየቱንና የመጨረሻ ግብአቱን እንዲሰጥ ለማስቻል ታስቦ የተዘጋጀ መሆኑንም አብራርተዋል። በዚሁ መሰረት 120ዎቹ አጠናቃሪዎች ከ8ቱ ቡድኖች የሚሰጡትን የመጨረሻ ግብአቶች በማካተት የሰነድ ዝግጅቱን ሙሉ በሙሉ ያጠናቅቃሉ። በነገው ዕለትም ይህ የተጠናቀረው የመጨረሻ ሰነድ ለ4000 ተሳታፊዎች በይፋ እንደሚቀርብና ይህም በምክክር ሂደቱ አንድ ትልቅ ምዕራፍ ላይ መድረሱን የሚያሳይ መሆኑን ወይዘሮ ሂሩት አስታውቋል ሲል ኢቢሲ ዘግቧል። በመጨረሻ ምክትል ዋና ኮሚሽነሯ መላው የኢትዮጵያ ሕዝብ የተዛቡ መረጃዎችን በመስማት እንዳይወዛገብና ትክክለኛ የሆኑ ሚዲያዎችን እንዲሁም የኮሚሽኑን ይፋዊ መግለጫዎች ብቻ እንዲከታተል ጥሪያቸውን አስተላልፈዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በ2019 የትምህርት ዘመን የታቀደውን ወደ 1 ሚሊዮን የሚጠጉ ተማሪዎች ምዝገባ በተቀናጀ ርብርብ በአጭር ጊዜ ውስጥ አጠናቆ ወደ መደበኛ የመማር ማስተማር ሂደት ለማስገባት ዝግጅት መደረጉን የክልሉ ትምህርት ቢሮ አስታወቀ። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ እንደገለጹት በትምህርት ዘመኑ ከቅድመ አንደኛ እስከ ሁለተኛ ደረጃ 992732 ተማሪዎችን ለመመዝገብ ታቅዷል ተብሏል። ምዝገባው ከነሐሴ 18 ቀን 2018 ዓ.ም ጀምሮ የሚከናወን በመሆኑ በየደረጃው የሚገኙ የመንግስት መዋቅርና ህዝባዊ አደረጃጀቶች በትኩረት ሊሰሩ እንደሚገባ አሳስበዋል። አቶ አልማው አክለው የትምህርት ልማት ንቅናቄ ውጤታማነት የሚለካው ለትምህርት እድሜ የደረሱ ህጻናት በአጭር ጊዜ ውስጥ ወጥተው ሲመዘገቡ መሆኑን ጠቅሰው ለዚህም ይረዳ ዘንድ ትምህርት ቤቶች ቅድመ ዝግጅታቸውን አጠናቀው ከቀበሌ አደረጃጀቶች ጋር በቅንጅት እንዲሰሩ የተደረገ መሆኑንም ጠቁሟል። በመጨረሻም የቢሮ ኃላፊው ወላጆች፣ የትምህርት ባለድርሻ አካላት፣ ማህበረሰቡና የተለያዩ ተቋማት ለትምህርት እድሜያቸው የደረሱ ህጻናት ሳይቀሩ ተመዝግበው የትምህርት እድል ማግኘታቸውን በማረጋገጥ የዜግነት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የዘገበው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የታላቁ ኢትዮጵያ ህዳሴ ግድብ በአባይ ውሃ ፍትሐዊ አጠቃቀም ላይ ለዘመናት የቆየ የተዛባ ትርክትን የቀየረ ነው አሉ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ማስተባበሪያ ጽሕፈት ቤት ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ። በኢትዮጵያውያን ጽኑ ትብብር የተገነባው የህዳሴ ግድብ የአባይ ውሃ ፍትሐዊ አጠቃቀም ላይ ለዘመናት የቆየ የተዛባ አረዳድን የቀየረ መሆኑንም ተናግረዋል። ግድቡ የትኛውንም ሀገር እንደማይጎዳና ይልቁንም ቀጠናውን በኢነርጂ ያስተሳሰረ መሆኑ በተግባር መረጋገጡን አስገንዝበዋል። ነገር ግን ግብጽ ይህንን እውነታ በመካድ አሁን ላይ የቀደመ በጩኸት የማደናገር ተግባሯን በስፋት እያከናወነች መሆኗን አስታውሰዋል። አባይ የተፋሰሱ ሀገራት በትብብር የሚጠቀሙት ሀብት እንጂ የግብጽ የግል ንብረት አይደለም ያሉት ዶክተር አረጋዊ ከዚህ አኳያ የግብጽ የማደናገሪያ ዘመቻ ሊቆም ይገባል ነው ያሉት። የኢትዮጵያ ዋነኛ ዓላማ በትብብር ማደግ መሆኑን አውስተው ግብጽ ከአባይ ውሃ ፍትሐዊ አጠቃቀም ጋር ተያይዞ የምታሰራጫቸውን መሰረተ ቢስ ውንጀላ መመከት እንደሚገባ አጽንኦት ሰጥተዋል። ኢትዮጵያውያን በትብብር ምንም ማሳካት እንደሚችሉ በታላቁ የህዳሴ ግድብ ግንባታ ማሳየታቸውን ጠቁሞ በቀጣይ በርካታ ግድብ የመገንባት አቅምም ዝግጁነቱም አላቸው ብሏል። በታላቁ ህዳሴ ግድብ ግንባታ
ግንባታ ወቅት ህዝብን በማስተባበር ረገድ በርካታ ጠቃሚ ልምድ መገኘቱን ነው የተናገሩት። ይህ የህዳሴ ግድብ ልምድ በቀጣይ ለሚከናወኑ መሰል የልማት ስራዎች ትልቅ ግብዓት መሆኑን አብራርተዋል ሲል መረጃውን ያወጣው የፋና ሚዲያ ኮርፖሬት ነው። አሁን ወደ ዝርዝር ዘገባ አለፍን። በወረዳ ውስጥ የተለያዩ ፕሮጀክቶች የሚያደርጉትን ድጋፍ እንደምቹ አጋጣሚ በመጠቀም አርሶ አደሮች ምርትና ምርታማነታቸውን ማረጋገጥ ያስፈልጋል ሲሉ የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ ገለጹ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ደቡብ ማዕከል ከጊምቦ ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ጋር በመተባበር አርሶ አደሮች አግሮ ቢዝነስ ኩባንያ ምስረታ የንቅናቄ መድረክ አካሂደዋል። ምህረት ማሞ ተጨማሪ አላት። በወረዳ ውስጥ የተለያዩ ፕሮጀክቶች የሚያደርጉትን ድጋፍ እንደምቹ አጋጣሚ በመጠቀም አርሶ አደሮች ምርትና ምርታማነትን ማረጋገጥ ያስፈልጋል ሲሉ የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ ገልጸዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ደቡብ ማዕከል ከጊምቦ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ጋር በመተባበር አርሶ አደሮች አግሮ ቢዝነስ ኩባንያ ምስረታ የንቅናቄ መድረክ አካሂደዋል። በወረዳ ደረጃ የተለያዩ ፕሮጀክቶች እያበረከቱ ያሉት አስተዋጽኦ የጎላ ነው ሲሉ የገለጹት የጊምቦ ወረዳ ዋና አስተዳዳሪው በዚህም አርሶ አደሩ በቁርጠኝነት ሊተገብረው ይገባል ብለዋል። ኤቲአይ ፕሮጀክት መካናይዜሽን እርሻና ቴክኖሎጂ አጠቃቀም በማስፋፋት አርሶ አደሩ ምርታማ እንዲሆን እያበረከተ ያለው አስተዋጽኦ ጠንካራ ነው ሲሉም ገልጸዋል። ኤቲአይ ፕሮጀክት በጊምቦ ወረዳ በተመረጡ ቀበሌዎች እየሰራ ይገኛል ያሉት ደግሞ የጊምቦ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ መብራቱ ገብረመድህን የግብርናውን ዘርፍ ውጤታማ ለማድረግ ድርሻው የጎላ ነው ሲሉ ባቀረበው ሰነድ ገልጸዋል። የግብርና ትራንስፎርሜሽን የገጠር ትራንስፎርሜሽንና መዋቅራዊ ትራንስፎርሜሽን የመደመር መንግስት እይታ ነው ያሉት አቶ መብራቱም በኩታ ገጠም የማረስ የመዝራት የመንከባከብና በጋራ ምርት መሰብሰብ የአርሶ አደሩ ግብዓት አጠቃቀም ማሻሻል ተችሏል ሲሉም ተናግረዋል። የምርት እሴት መጨመር፣ የስራ ዕድል መፍጠር፣ የግብርና ስራዎች መድን ዋስትና ማግኘት፣ ዘላቂና ቀጣይነት ያለው የግብርና ቢዝነስን መፍጠር፣ ምርትና ምርታማነትን ማሳደግ፣ የመሰረተ ልማትና የእርሻ መሳሪያዎች አቅርቦት በአርሶ አደሩ ምርትና አግሮ ቢዝነስ ኩባንያ የመደራጀት ጥቅም መካከል ናቸው ብለዋል። ኤቲአይ ፕሮጀክት ለጊምቦ ወረዳ አንድ ትራክተር ድጋፍ ማበርከቱን የገለጹት አቶ መብራቱም የተለያዩ የግንዛቤ ማስጨበጫ መድረክ በመፍጠር ትኩረት ሰጥቶ እየሰራ እንደሚገኝም አመላክተዋል። ለተግባሩ ውጤታማነት የአርሶ አደሮችና የባለድርሻ አካላት ኃላፊነትና ሚና በዝርዝርም ቀርበዋል። አርሶ አደሮቹ የኤቲአይ ፕሮጀክት አባል ለመሆን እየተመዘገቡ ያሉት እንቅስቃሴ አበረታች ነው ሲሉ የፕሮጀክቱ አስተባባሪ ዶክተር ተሾመ ማሞ ገልጾም በወረዳውም ተጨባጭ ውጤቶች እየተመዘገቡ ነው ብለዋል። የግብርና ስርዓትን ውጤታማ ለማድረግ ዘመናዊ የእርሻ ዘይቤን መከተል ያስፈልጋል ያሉት የወረዳው መንግስት ዋና ተጠሪ አቶ አጥናፉ ጌታቸውም ከዚህም የቴክኖሎጂ አጠቃቀም የኩታ ገጠም እርሻና መሰል ስራዎችን ማስፋፋት ያስፈልጋል ሲሉም ተናግረዋል። በፕሮጀክቱ የተፈጠሩ እድሎችን በመጠቀም አርሶ አደሩን አባል አድርጎ ውጤታማ እንዲሆኑ ባለድርሻ አካላቶች የበኩላቸውን መወጣት እንዳለባቸውም ተናግረዋል። በየዓመቱ ነሐሴ 13 ቀን የሚከበረው የደብረ ታቦር ቡሄ በዓል ሃይማኖታዊና ባህላዊ ይዘት አለው። ቡሄ የክረምት ጭጋግ ተወግዶ ወደ ፀሐይ ብርሃንነትና ብሩህነት በሚሸጋገርበት ወቅት ይከበራል። ቡሄ ካለፈ የለም ክረምትህ፣ ዶሮ ከጮኸ የለም ሌሊትህ መባሉም ለዚሁ ነው። ከፋና ብሮድካስቲንግ ኮርፖሬት የተገኘውን ዘገባ መቅደስ ተሾመ ታቀርባለች። መጋቤ ብሉይ አእምሮ ዘውዴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የስምርት ኃላፊ ናቸው። እንደ መጋቤ ብሉይ አእምሮ ገለጻ የደብረ ታቦር በዓል በመጽሐፍ ቅዱስ ከሚከበሩ በዓላት መካከል አንዱ ነው። በዓሉ ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ወደ ደብረ ታቦር ተራራ የወጣበትና በዚያም ብርሃነ መለኮቱን የገለጠበት ነው። ኢየሱስ ክርስቶስ ያዕቆብ ዮሐንስንና ጴጥሮስን በስጋ ከሚኖሩበት ዓለም ሙሴን ከመቃብር በማስነሳት እንዲሁም ኤልያስን ከተሰወረበት ዓለም በማምጣት አንድ ላይ በደብረ ታቦር አነጋግሯቸዋል። ብርሃነ መለኮቱንም ገልጦላቸዋል ይላሉ። ደብረ ታቦር በኢየሩሳሌም የሚገኝ 572 ሜትር ከፍታ ያለው ታላቅ ተራራ ሲሆን ሶስት ነገሮችን ይወክላል። ወንጌልን፣ ቤተክርስቲያንና መንግስተ ሰማያትን። በዓሉ ሕያውያንና ሙታን የሚያከብሩት እግዚአብሔርም የሕያውያንና የሙታን አምላክ መሆኑን ያስረዳበት እንዲሁም ትናንት ዛሬና ንጌን ያሳየበት መሆኑን መጋቤ ብሉይ አእምሮ አስገንዝበዋል። ደብረ ታቦር በቤተክርስቲያን በረጅም ማህሌት፣ በቅዳሴ፣ በትምህርትና በሌሎች መንፈሳዊ ክንውኖች እንደሚከበር ጠቁመው ከመንፈሳዊነቱ በተጨማሪ በዓሉ የአንድነት
አንድነት፣ አብሮነትና የመተሳሰብ ምሳሌ መሆኑን አብራርተዋል። ኢየሱስ ክርስቶስ ደቀ መዛሙርቱን ከተለያየ ቦታ ማለትም በስጋ ከሚኖሩበት ዓለም ከመቃብርና ከተሰወሩበት ዓለም በማሰባሰብ በደብረ ታቦር ተራራ አንድ ሆነውና ተስማምተው በዓሉን እንዳከበሩ አስታውሰው ይህም የተለያየ የኑሮ ደረጃ፣ የተለያየ ባህልና ቋንቋ ያላቸው የህብረተሰብ ክፍሎች መረዳዳትና መቻቻል እንዳለባቸው ያስተምራል ነው ያሉት። በሌላ በኩል ሙልሙል ዳቦ መስጠት፣ ችቦ ማብራትና ጅራፍ ማጮ ከደብረ ታቦር በዓል ጋር ተያይዞ የሚከናወኑ ትውፊታዊ መገለጫዎች እንደሆኑ ይናገራሉ። ሙልሙል ዳቦ ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን በገለጸ ጊዜ ብርሃን ስለሆነ የአካባቢው እረኞች ልጆች የመሸ ስላልመሰላቸው ወደ ቤት ሳይመለሱ ቀሩ። በዚህ የተጨነቁ ወላጆችም ስንቅ ይዘውላቸው መሄዳቸውን ለማመልከት መሆኑ አብራርተዋል። ችቦ የሚበራው ደግሞ በደብረ ታቦር ተራራ ብርሃን መገለጡን በማስመልከት ሲሆን ጅራፍ የሚጮኸው በተራራው ድምጸ መለኮት መሰማቱ ለማስታወስ ነው ይላሉ። የደብረ ታቦር ቡሄ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ዘንድ በተለያዩ ሃይማኖታዊ ስርዓቶች ይከበራል። የጀመርነው የሰላም ጉዞ ለማስተጓጎልና ጥርጣሬ ለመዝራት ከእውነት የራቁ አሉባልታዎችና አሉታዊ ሀሳቦች ከተለያዩ አካላት ቢሰነዘሩም እነዚህ ከንቱ መፍጨርጨሮች የህዝቡን እውነተኛ ፍላጎት የማይወክሉና ሂደቱን ሊያስተጓጉሉት የማይችሉ ናቸው ተባለ። ሀገራዊ ምክክር ሂደት የአንድ ጊዜ ሁነት ሳይሆን ሁሉንም የህብረተሰብ ክፍሎችና የፖለቲካ ኃይሎች በሂደት እያሳተፈ የሚቀጥል የረጅም ጊዜ ጉዞ መሆኑ ተገልጿል። ከኢቢሲ የተገኘ መረጃ እንደሚከተለው ይቀርባል። ከ130 ሚሊዮን በላይ የህዝብ መኖሪያና የጥንታዊ ነጻ ሀገረ መንግስት መሰረት የሆነችው ኢትዮጵያ ለዘመናት ሲንከባለሉ የመጡ የህዝብ ብሶቶችን የፖለቲካና የታሪክ ስብራቶችን በሰለጠነ መንገድ ለመፍታት ያለመ አዲስና ታሪካዊ የምክክር ምዕራፍ ውስጥ ትገኛለች። በመንግስት በፖለቲካ ተዋናዮች በማህበረሰቦችና በዜጎች መካከል የቆዩ ቅራኔዎች በውይይት ለመፍታት በሀገራዊ ምክክር ኮሚሽን የሚመራው ይህ አሳታፊና አካታች ሀገራዊ መድረክ ከግጭት አዙሪት በመውጣት ወደ ታላቅ የጋራ ብልጽግና የሚሸጋገር ፍቱን መድኃኒት በመሆኑ በመተግበር ላይ ይገኛል። ሀገር የምትገነባውና የምትመራው በኃይልና በጠመንጃ ሳይሆን በሰከነ ውይይትና በህግ ጽኑ መሰረት ላይ መሆኑን ያለፈው የታሪክ እልቂትና ውድመት ህያው ምስክር ሲሆን በዚሁ መሰረት ሀገር በቀል እውቀቶችንና ሀገረ ሰባዊ እሴቶችን ማዕከል በማድረግ እየተካሄደ ያለው ይህ ሀገራዊ ምክክር የአሸናፊና ተሸናፊ ትርክትን በማስቀረት የሁሉም ዜጎች ድምጽ እኩል የሚሰማበትና ሁላችንንም አሸናፊ የሚያደርግ የፖለቲካ ባህል እየተገነባ ይገኛል። የጀመርነውን የሰላም ጉዞ ለማስተጓጎልና ጥርጣሬን ለመዝራት ከእውነት የራቁ አሉባሌዎችንና አሉታዊ ሀሳቦችን ከተለያዩ አካላት ሲሰነዘሩ እነዚህ ከንቱ መፍጨርጨሮች የህዝቡን እውነተኛ ፍላጎት የማይወክሉና ሂደቱን ሊያስተጓጉሉ የማይችሉ ናቸው። ይህ የምክክር ሂደት የአንድ ጊዜ ሁነት ሳይሆን ሁሉም የህብረተሰብ ክፍሎችና የፖለቲካ ኃይሎች በሂደት እያሳተፈ የሚቀጥል የረጅም ጊዜ ጉዞ ነው። የትናንት ቅራኔዎችን ባሳተፈ መንገድ በመፍታት የሚገነባው ዘላቂ ሰላምና የፖለቲካ መረጋጋት ጠንካራ ዲሞክራሲያዊ ተቋማትን ለመገንባት የውስጥ ችግሮችን በውይይት የመፍታት አቅምን ለማሳደግና ወደፊት ለሚካሄዱ ምርጫዎችና የፖሊሲ ውይይቶች ምቹ ሁኔታን ይፈጥራል። በተጨማሪም የተረጋጋ ፖለቲካዊ ምህዳር መፍጠሩ በግብርና፣ በኢንዱስትሪ፣ በቴክኖሎጂ፣ በንግድና በቱሪዝም ዘርፎች ሰፊ የስራ እድል በመፍጠር ለጠንካራ ኢኮኖሚ እድገት መሰረት ይጥላል። ኢትዮጵያ የአፍሪካ ህብረት መቀመጫና የአህጉሪቱ ዲፕሎማሲያዊ ማዕከል እንደመሆኗ መጠን አለመግባባቶችን በሰላማዊ መንገድ ለመፍታት የጀመረችው ይህ ጥረት አፍሪካውያን ችግሮቻቸውን በራሳቸው ለመፍታት ለሚያደርጉት ጥረት መልካም አርአያ ከመሆኑም በላይ የምስራቅ አፍሪካ ቀንድንም ለማረጋጋትና ቀጠናዊ ትስስርን ለማጠናከር ከፍተኛ ሚና ይጫወታል። ሀገራዊ ምክክሩ የታለመለትን ታሪካዊ ግብ ይመታ ዘንድ የመንግስት፣ የፖለቲካ፣ ሃይማኖት፣ የሲቪክ ማህበረሰብ፣ የሚዲያና የመላው ዜጎች ቅንጅታዊ አሰራርና ንቁ ተሳትፎ ወሳኝ ነው። ከግጭት ይልቅ ውይይትን፣ ከመለያየት ይልቅ መግባባትን በማስቀደም ይህንን ታሪካዊ አጋጣሚ በመጠቀም ለዛሬ ሰላማችን ብቻ ሳይሆን ለነገዋ የበለጸገች ኢትዮጵያና ለቀጣይ ትውልድ የሚተላለፍ የሰለጠነ ፖለቲካ ባህል መሰረት የሚጣል ኃላፊነት የሁላችንም እንደሆነ ይታመናል።
በ2019 የትምህርት ዘመን 9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ተማሪዎችን ተቀብለው ለማስተማር ዝግጅታቸውን አጠናቀዋል አለ የትምህርት ሚኒስቴር። የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት በሰጡት መግለጫ በ2019 የትምህርት ዘመን አዲስ ትምህርት የሚጀመርባቸው ትምህርት ቤቶች ጨምሮ በ9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ትምህርት እንደሚሰጥ ተገልጿል። መቅደስ ተሾመ ተጨማሪ አላት። በትምህርት ሚኒስቴር የሚተዳደሩት እነዚህ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ብቃት ያላቸው ተወዳዳሪ የሆኑ ስነ ምግባርን የተላበሱ እንዲሁም ለሀገር የሚበቁ የወደፊት መሪዎችን ለማፍራት የሚያግዙ ተቋማት መሆናቸውን አስገንዝበዋል። ከመደበኛ ትምህርት ቤቶች በተለየ መልኩም በልዩ አዳሪ ትምህርት ቤቶቹ የተግባርና የክህሎት ትምህርት ላይ ልዩ ትኩረት እንደሚሰጥም ተገልጸዋል። ይህም ተማሪዎች የተለያዩ ክህሎቶችን እንዲያዳብሩም ቴክኖሎጂን በተግባር እንዲጠቀሙና ለወደፊት የስራና የትምህርት ዓለም ተወዳዳሪ እንዲሆኑ እንደሚያግዝ ጠቁመዋል። ከቻይና መንግስት ጋር በተደረገው የትብብር ስምምነት መሰረት ከሚቀጥለው የትምህርት ዘመን ጀምሮ የቻይንኛ ቋንቋ በእነዚህ ትምህርት ቤቶች እንደ አንድ የትምህርት አይነት እንደሚሰጥም ገልጸዋል። በመሆኑም ወላጆች፣ መምህራንና የክልል ትምህርት ቢሮ ኃላፊዎች ተማሪዎች ይህንን እድል እንዲጠቀሙበት የማበረታታትና የማስተባበር ስራ መስራት እንዳለባቸው ተመላክተዋል። የፌዴራል ልዩ አዳሪ ትምህርት ቤቶች ባለፉት 5 ዓመታት በትምህርት ዘርፉ ከተከናወኑ የሪፎርም ስራዎች አንዱ መሆኑንም ጠቁመዋል። ባለፈው ዓመት ስራ በጀመሩ 5 የልዩ አዳሪ ትምህርት ቤቶች ከሁሉም የሀገሪቱ ክፍሎች የተውጣጡ 1250 የተሻለ ችሎታ ያላቸው ተማሪዎች የትምህርት እድሉ ተጠቃሚ መሆናቸውንም ገልጸዋል። በ2019 የትምህርት ዘመን አዲስ ትምህርት በሚጀመርባቸውና ባለፈው ዓመት ትምህርት በጀመሩባቸው ትምህርት ቤቶች የ9ኛና የ10ኛ ክፍል ተማሪዎች ምዝገባ እየተከናወነ ሲሆን ተማሪዎች ካሉበት ቦታ ሆነው በበይነ መረብ መመዝገብ እንደሚችሉም ነው የተገለጸው። የፌዴራል ልዩ አዳሪ ትምህርት ቤቶች በመላ ሀገሪቱ በስፋት እንዲዳረሱ ትምህርት ሚኒስቴር በሁሉም ክልሎች 13 ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶችን ለመገንባት በልዩ ትኩረት እየሰራ መሆኑን ተመላክተዋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩ።